ቶክቾ ወይም አርቲስት ዮሐንስ በቀለ ይቅርታ ጠይቋል ወይስ አልጠየቀም? ምንድነው ምላሽ የሰጠው? ቶክቻው ይቅርታ ጠየቀ? እንደዚህ አለ? አሁን ያወጣችሁት ቪዲዮ እንዴት አይነት እንደው ምን የመሰለ ሚስጥር አውጥታችሁ ሞታችኋል። በዘጠናዎቹ በኢትዮጵያ ሙዚቃ ኢንዱስትሪ ከወደ ደቡብ የተገኘው ፈርጡ አርቲስት ቶክቾ በመባል የምታወቀው በቅጽል ስሙ አብዛኞቹ ቶክቾ በሚል ስሙ እንጂ ዮሐንስ በቀለ የሚለው ትክክለኛ ስሙ እንደሆነ አላወቁም። ቶክቻው የደቡብ ሙዚቃን በአንድ ደረጃ ብቻ ሳይሆን በብዙ ደረጃ ወደ ላይ የገፋ ድምፃዊ ነው ቢባል የማይካድ እውነታ እንደሆነ ጭምርም ታሪኩና የህይወት ውጣውረዱ ይመሰክራል። በተለይ ለደቡብ ሙዚቃ ያኔ እንደ ልብ ሳይደመጥ በፊት በጣም በሚገርም ሁኔታ ለማህበራዊ ሚዲያ በማቅረብ የተቻለውን ሁሉ በማድረግ በተለይ በሲዳማ ባህልና እሴት ዙሪያ የተጫወተው ሚና አያል እንደሆነና ቶክቾ ሐውልት ሊሰራለት የሚገባ አርቲስት ነው በማለትም በርካታ የሲዳማም የኢትዮጵያ ተወላጆችም ሲገልጹትም በአደባባይ ተስተውሏል። ቶክቻው በዘጠናዎቹ ፈርጥ የሆነው ድምፃዊ በሲዳምኛ ብቻ ሳይሆን በተለያዩ ቋንቋዎችም ሰርቷል። የአበሬዱ ጅማ በሚል ዘፈኑ በተለይ ጅማን ከፍ አድርጎ ስለ ጠይሟ ኮረዳ የጅማ ውቢት የዘፈነው ድንቅ ድምፃዊ ነው። በኦሮምኛ ፊቸሪንግ በመግባት ከኤርሚያስ ጋር በጣም በሚገርም ሁኔታ የሰራው ስራ በኢትዮጵያ ሕዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ሊያገኝ ችሏል። ታዲያ ቶክቾ ሰሞኑን ምንድን ነው የገጠመው? አርቲስት ዮሐንስ በቀለ ወይም ቶክቻው ሰሞኑን ፖለቲካ ውስጥ መግባቱ የአደባባይ መረጃ ነው። ቶክቻው ወደዚህ እንዲገባ የገፋፋው ምንድን ነው? ቶክቾ ከሲዳማ ክልል ርዕሰ መስተዳድር ከነበሩት ከደሳለኝ ጋር ምን አገናኘ? ከአቶ ደሳለኝ ጋር ምንድን ነው ያገናኛቸው? ወደ ንትርክም ያስገባቸው በማለት በርካቶችም ጥያቄ ሲያነሱ ነበር። አቶ ደሳለኝ ባልተጠበቀ ጊዜና ሰዓት በቲክቶክ ወይም ዮሐንስ በቀለ በሚለው አካውንት ተነስቶ እንዲህ ተገፍቻለሁ፣ የሲዳማ ህዝብም ተበድሏል በማለትም በአደባባይ ተቃውሞ በዚህ መልኩ ነበር ማሰማት የጀመረው። የተረገሙ ናቸው የተረገሙ። ደስታ ሌዳሞና አንደኛ ይሄ ማን ነው? አብርሃም ማርሻሎ በቃ ማና ሙልቂተ ጉደ ሰውን ገፈው ጨርሰው። አቶ ደሳለውን ብቻ ሳይሆን የብልጽግና ካድሬዎች በተለይ ሲዳማ ክልል የሚገኙትን እያንዳንዳቸውን ነበረ የተቻቸው። ምክንያቱም ቶክቾ ያነሳው እኔ ብቻ ሳልሆን የሲዳማ ህዝብ በመላው ተገፍቷል። በተለይ እኔም ለሲዳማ የዋልኩት ውለታ ለህዝብ የዋልኩት ውለታ ግን ያገኘሁት ነገር የለም። አርቲስት በሀገሩም እየተከበረ አይደለም። በተለይ በገዛ አካባቢ በትውልድ ስፍራዬ ላይ እንደዛው ክብር አላገኘውም። ለእኔ የሚገባኝ ክብርም እያገኘው አይደለም። ለእኔ ምን ተሰጠኝ ምን ተደረገኝ በማለት የጀመረው ቶክቻው ይሄ ብቻ ሳይሆን የሲዳማ ልጆች በአደባባይ ላይ ብዙዎች እየተቸገሩ ናቸው። እየተቸገሩ በርካቶችን ደግሞ በሚሊዮኖች እየሰጡ ሌላ ቦታ ገንዘብ እየለገሱ በብዙ ሚሊዮኖች እየከፈሉ ከሌላ ቦታ ለመጡት አርቲስቶች ትልቅ አክብሮትና አድናቆት እየሰጡ ለኛ ለሲዳማ ተወላጆች የሚገባንን ክብር አልሰጡም። ስለዚህ በሙስና የተዘፈቁ ናቸው በማለትም ነበር ተቃውሞን ማሰማት የጀመረው ቶክቻው። ስለዚህ እኔ ለሲዳማ ለፍቻለሁ፣ ደክሜያለሁ፣ እንደኔ የለፋ የለም ማለት ይቻላል፣ ብዙ መስዋዕትነት ከፍያለሁ በማለትም ነው ቶክቾ የገለጸው። አልፎም የኔ ብቻ ሳይሆን የህዝቡ ድምጽ መከበር አለበት። ህዝብ እየተሰቃየ ነው። ወጣት በሙስና በተለይ ካድሬዎቹ ገንዘብ እንደፈለጉ እየተቀባበሉ፣ ወጣቱ ግን ስራ አጥቶ ተቸግሯል። የሲዳማ ልጆች ከምንጊዜውም በላይ ስቃይና ጭንቀት ውስጥ ናቸው በማለትም ነው ቶክቾ ተቃውሞን በአደባባይ ያሰማው። ቶክቾ አክሎም ከዚህ በፊት በደቡብ ክልል ዙሪያም ያነሱት በተለይ በወላይታ ተወላጆች ላይ የተፈጸመው ጥቃትን በማስመልከት የእርስ በርስ ፍጅትም ተገቢ እንዳልሆነ ጭምርም በተለይ አሁን ደግሞ ከኦሮሞና ከወላይታ ጋር ሲዳማን በድንበር አካባቢ ሊያጋጩ እየሰሩ ነው በማለትም ነው በተለይ እነዚህ የብልጽግና ካድሬዎችን የከሰሳቸው። ምክንያቱም ብዙ ነገሮች እየተፈጠሩ ነው በማለትም ነው ሀሳቡንም ለመግለጽ የሞከረው። ታዲያስ ቶክቾ ከዛም በመቀጠል በዘፈን የትግል ጅማሬ በማለት ኢትዮጵያ ከምትባል ከሲዳማ ተወላጅ ድምፃዊት ጋር በመሆን አንድ ላይ በዚህ መልኩ ነበር የተቃውሞ ወይም የትግል ዘፈን የጀመረው። የትግል ዘፈን በዘፈነችው ማግስት እሷ እንደታሰረችና በርካታ ቶክቾ ጎን የቆሙት የሲዳማ ተወላጆች እየታሰሩ ነው በማለትም ማህበራዊ ሚዲያ ላይ ወጥቶ ቶክቾ ይህ ነገር ልሰማና ልደመጥ ይገባል፣ ልታለፍ አይገባም በማለት ተቃውሞን እያሰማ ይገኛል። አፈና እየፈጸሙ ነው በማለትም የእሷ ስምም ኢትዮጵያ መታሰሯን በአደባባይ ቶክቾም ገልጸዋል። ያው አርቲስት ኢትዮጵያ በቀለች ትላንት መታሰሯን ገልጸን ነበረ። መናሪያ ፖሊስ ጣቢያ ነበር የታሰረችው። ከዛ በኋላ ግን
ወደ መምሪያ ከሲዳማ ክልል ባለስልጣናት ምንድነው የተሰጠው? በተለይ ለቶክቾ ምላሽ። ቶክቾ ከዚህ በፊት በጣም የምናከብረውና የምናደንቀው አርቲስት ነው። በሲዳማ ባህል ላይ እጅግ የጎላ ሚና ተጫውቷል በማለት አቶ ደሳለ የሲዳማ ዋና ክልል ርዕሰ መስተዳደር የሆኑት በአደባባይ ቶክቾ አሁን የሚሄድበት መንገድ ልክ እንዳልሆነ ጭምርም በአደባባይ ደግሞ ለቶክቾ የሚሄድበት መንገድን እያወገዙ ይገኛሉ። ታዲያስ ነገሩ ወዴት ያመራ ይሆን? ቶክቾ በርካታ ወጣቶች ከጎኑ የተሰለፉ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። የሲዳማ ተወላጆች ከቶክቾ ጎን የሆኑትም አሉ። ከፊሎች ደግሞ ወደ ብልጽግና ካድሬዎች ጎን የቆሙትም እንዳሉ ጭምርም ነው የወጡት መረጃዎች የሚያሳዩት። ቶክቾ ጥሪ ያቀረበ ይገኛል። ፊትና እኩልነት፣ ነጻነት ለሲዳማ ወጣቶች በማለትም ነው አሁን እየታገለ ያለው። ቶክቾ ላይም እሳቸው የገለጹት በዚህ መልኩ ነበር። አንድ ቁጥር የተናገሩት ቶክቾን ሀዋሳ ወጥተን 30 ኪሎ ሜትር ላይ ብንጥለው የት ነው ብሎ መንገድ በትክክል አይመጣም በማለትም እሱ ላይ መሳለቃቸውም የወጡት መረጃዎች ያሳያሉ። አብዛኞቹ የሲዳማ ተወላጆችም ኢትዮጵያኖችም ቶክቾ ጎን የሆኑት ደግሞ ቶክቾን እንደዚህ መሳለቅ አትችሉም፣ ገና አንተ ሳትወጣ ወደ ስልጣን ወደ ስራ ሳትገባ ቶክቾ የሲዳማ ባህልን ሲያስተዋውቅ የነበረ ድንቅ ኢትዮጵያዊና ጀግና ነው በማለትም ለቶክቾ ያላቸውን አድናቆትም ሊገልጹ ችሏል። እስኪ አቶ ደሳለ ለቶክቾ ምን ነበረ መጀመሪያ ምላሽ የሰጡት? ቶክቾ እኮ በጣም የተከበረ አርቲስት ነበረ። በሲዳማ ሕዝብ ልብ ውስጥ ቦታ ነበረው። ማንም በሶሻል ሚዲያ ላይ ቶክቾ በአሁኑ ሰዓት በሲዳማ ዘንድ ከፍተኛ ተጽዕኖ ከሚፈጥሩት ድምፃውያኖች ብቻ ሳይሆን አልፎም ደግሞ በፖለቲካ ዙሪያ አሁን የጀመረው ተቃውሞን በማስመልከትም ከፍተኛ ተጽዕኖ እያሳደረ ያለ ይመስላል። ምክንያቱም እያንዳንዱ ባለስልጣናት ወጥቶ መግለጫ እየሰጡ ይገኛሉ። ቶክቾን አሁን በእያንዳንዱ ካድሬዎች ወጥቶ እየተቃወሙ እንደሚገኙ ጭምርም አሁን ደግሞ አሉ የተባሉት የሲዳማ ክልል አሁን መሪነት ላይ የሚገኙት ባለስልጣናት መግለጫ በሱ ዙሪያ እየሰጡ እንደሚገኙ ጭምርም ነው። ቶክቾ ጋር ከፍተኛ እሰጥ አገባ ውስጥ እንደገቡ ጭምርም የአደባባይ መረጃዎች ናቸው። ቶክቾ የሲዳማ ወጣቶች ፊት ያስፈልጋቸዋል፣ መብታቸው ተነፍጓል በማለትም ከፍተኛ በጀት መድቦ የሃይማኖት አባቶች ብቻ ሳይሆን አልፎም የሲዳማ አባቶችን ለማሳሳት እየሰሩ እንደሚገኙ ጭምርም ቶክቾ ማውገዙን የወጡት መረጃዎች ያሳያሉ። ቶክቾ እውነታና ፊት ያለኝ፣ ስለዚህ ፊት ይገባል ለሲዳማ ወጣቶች በማለትም ነው በከፍተኛ ሁኔታ ተቃውሞን የተያያዘው። አጠቃላይ ያን በማስመልከትም ቶክቾ በስተመጨረሻም እንዲህ ብሏል። ይቅርታ አልጠየቅኩም፣ ይቅርታ ጠየቀ የሚባለው ውሸት ነው በማለትም ነው የገለጸው። ቶክቻው ይቅርታ ጠየቀ፣ እንደዚህ አለ። አሁን ያወጣችሁት ቪዲዮ እንዴት አይነት እንደው ምን የመሰለ ሚስጥር አውጥታችሁ ሞታችኋል። እንዴት አጋልጣችሁ ይሞታችኋል? ምን ማለት ነው? ሲጀመር በቀደም ላይቭ ላይ እኮ ተናገር ቶክቾ ወይም ዮሐንስ በቀለ በሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና ከተጫወቱት በተለይ የደቡቡን ክፍል በጣም በሚገርም ሁኔታ በማስተዋወቁ ደረጃ ከፍተኛ ተጽዕኖ የፈጠረና ሲዳመኛን በጣም በሚገርም ሁኔታ ከሽኖ መጫወት የቻለ ድንቅ ድምፃዊ እንደሆነ ጭምርም ዓለም አቀፋዊ ሙዚቃዎችን የሚሰራ አርቲስት እንደሆነ ጭምርም የሰራበትና ያዘፋፈን ቴክኒኮቹ በርካቶችን እንዳስደመመ የአደባባይ ሀቅ ነው። ሚኪ ነኝ አብሬያቸው የቆየሁት። ሰላም ቆዩልኝ።